እሺ ሰላም ሰላም ተመልካቾቼ፣ ዛሬ ደግሞ ይዤላችሁ የመጣሁት ምርጥ ሾርባ በመኮረኒና በድፍን ምስር በተለያየ የአትክልት ግብዓቶች ላዘጋጅላችሁ ነው ያቀረብኩት። እንግዲህ ግብዓቶችን አሳያችኋለሁ፣ ተከታተሉኝ። ድፍን ምስር፣ ዘይት፣ ድንች፣ ካሮት፣ ሽንኩርት፣ እዚህ ጋር ቅመም ደግሞ ቁንዶ በርበሬና ኮረሪማ፣ እዚህ ጋር ነጭ ሽንኩርት፣ እርድ፣ መኮረኒውን አሳይቻችኋለሁ ልበል። መኮረኒ፣ ጨው፣ እዚህ ጋር ደግሞ ፐርሲል። ለሾርባ በጣም ፐርሲል በጣም ቆንጆ ነው የሚያደርገው። እዚህ ጋር ቲማቲም 4 ቲማቲም በማሽን ፈጭቼዋለሁ ማለት ነው። እንደምታዩተኝ ፈጭቼ አዘጋጅቼዋለሁ ተመልካቾቼ። እዚህ ደግሞ ትልቅ ድስት፣ ለሾርባ ተለቅ ያለ ድስት ብንጠቀም ጥሩ ነው። እንደምታዩት ተለቅ ያለ ድስት ነው ያዘጋጀሁት፣ ምክንያቱም ሰፋ ብሎ በደንብ እንዲተከተክልን ማለት ነው። ተለቅ ያለ ድስት እንደምታዩት ነው ያዘጋጀሁት ተመልካቾቼ፣ ተከታተሉኝ። እንግዲህ እሳታችን እንለኩሳለን። ሽንኩርታችን አድርገናል ተመልካቾቼ። ውሃውን እስከሚጨርስ እንጠብቀዋለን። እሺ ተመልካቾቼ፣ አሁን ዘይታችን እናደርጋለን እንዳይጠቁርብን። ሽንኩርቱን እናደርገዋለን አብሮ ይቁላላ። ትንሽ እርድ እናደርጋለን እንደ ፍላጎታችን። ቀለም የሚፈልግ ሰው በዛ ላይ ያደርግ ይችላል። ለስን የሚፈልግ እንደዚህ በትንሹ ማድረግ ይችላል። ቲማቲም ስላለው ብዙ እርድ ባናበዛበትም ችግር የለውም። አሁን ቲማቲማችን እናደርጋለን። አሁን ተመልካቾቼ እንደምታዩት
ቲማቲማችን፣ ሽንኩርታችን በስሏል። አሁን ካሮት ከሌሎቹ ቀደም ብሎ መግባት ስላለበት ካሮቴን አደርጋለሁ። ካሮታችን ትንሽ ይቅላል እንጠብቃለን። እሺ አሁን በደንብ እየተቆላላ ነው። ቁሌታችን ቆንጆ ቁሌት ሆኗል። የሾርባችን ቁሌት ተመልካቾቼ ደስ የሚል ከለር ነው የያዘ። እርዱም ቲማቲሙ ሆኖ ትክክለኛ ለሾርባ ከለር ሆኖልናል ማለት ነው። ስለዚህ አሁን ምስራችንን እንከታለን። ይሄ ደግሞ ድፍን ምስር ነው። ደቀቅ አድርጌዋለሁ። በጣም ቁርጥ እንዳይጠፋ አድርገን ያው ትንሽ እንደዚህ አድርገን ምስሩን እናቁላላና ተመልሰን እንገናኛለን። አሁን እንግዲህ ምስራችንን አቁላልተናል ተመልካቾቼ። አሁን ውሃችንን እንከልሳለን። ብትፈልጉ ሙቅ ውሃ ብትፈልጉ ቀዝቃዛ ማድረግ መብታችሁ ነው። እኔ እንግዲህ ቀዝቃዛ ነው ያደረኩ። እንደምታዩት ደስ የሚል ከለር አለው። ከዛ ደግሞ ውሃችን ሲፈላ ቀጥሎ ያለውን ሂደቱን እናያለን ማለት ነው። ጠብቁኝ። እሺ ተመልካቾቼ አሁን እንግዲህ ከልሰነው ፈልቶ ተንተክትኳል በደንብ። አሁን የሚቀጥለውን ግብአቶችን እንከታለን ማለት ነው። ድንቻችን እንጨምራለን። ያው መኮረኒያችንም የድንቹና የመኮረኒው ያበሳሰል ጉልበቱ አንድ ስለሆነ እንጨምራለን። ቅመማችን ያዘጋጀነውን ቅመም እንጨምራለን። ፐርስላችንም አሁን እንጨምራለን ማለት ነው።
ፐርሲል ከሌላችሁ የድንብላል ቅጠልም ቆንጆ ነው። በጣም ለሾርባ የሚመች ነው። እሺ ጨዋችንን እንጨምራለን እያየን ነጭ ሽንኩርቱም ጨው ስላለው እሺ አሁን ድስታችን በደንብ ተንተክትኮልናል። አሁን የጥብስ ቅጠል ትንሽ የጥብስ ቅጠል አደርጋለሁ። እናንተ የተፈጨም ካለ ለማድረግ መብታችሁ ነው። እኔ ግን ደስ ይለኛል ለሾርባ ሳናበዛ ብናደርግበት ቆንጆ ነው። እንግዲህ እየደረሰ ነው ሾርባችን። ያው ግብአቶችን አይታችሁታል። ግብአቶቹ የጾም እንደሆኑ ሳልነግራችሁ ታውቁታላችሁ። እሺ ተመልካቾቼ አሁን እንግዲህ ሾርባችን ደርሷል። እሳቱን አጥፍተናል። ሁሉን ጨርሰናል። እንደምታዩት ቆንጆ ሾርባ፣ በእኔ እይታ ቆንጆ ሾርባ ሰርቻለሁ ብዬ አስቤያለሁ። እናንተ ደግሞ ሀሳብ አስተያየታችሁን ጻፉልኝ ተመልካቾቼ። እሺ አሁን ወደ ገበታ እናዘጋጃለን። እሺ ተመልካቾቼ እንደምታዩት እንደዚህ ቆንጆ ሾርባ አድርሰናል። በጣም የምትወዱት እንደምታዩተኝ አያችሁት፣ በጣም የሚጣፍጥ ሾርባ ቆንጆ ሾርባ እንዴት እንደሚጣፍጥ አትጠይቁኝ። እናንተም በዚህ ጾም ስሩና ቀመሱልኝ። ስለተከታተላችሁኝ አመሰግናለሁ። ቻናሌን ላይክ፣ ሰብስክራይብ እና ሼር በማድረግ አበረታቱኝ ተመልካቾቼ። የእናንተ ላይክ፣ ሰብስክራይብ፣ ኮሜንት መጻፍ ለኔ ለቪዲዮዎቼ አስተዋጽኦ አለውና ለእናንተ ግን ብዙ ድካም የማይጠይቅ የሰከንድ ስራ ነውና አበረታቱኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ሰላም ሁኑልኝ።